ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬም እንግዲህ እንደተለመደው አሪፍ ቪዲዮ እየመጥቻለሁ ማለት ነው። እንግዲህ በዚህ ቻናል በተከታታይ የተለያዩ ኮምፒውተር ፕሮግራሚንግ ወይም ደግሞ የዌብ ዴቨሎፕመንት ፕሮግራሚንግ ትምህርቶች ላይ ፎከስ አድርገን ቆይተናል ማለት ነው። እስካሁን በነበሩት የተለያዩ ክፍሎች ስለ ኤችቲኤምኤል፣ ጃቫስክሪፕት፣ ሲኤስኤስ እንደዚሁም ደግሞ ማይስኩኤል ተምረናል ማለት ነው። ምክንያቱም ትምህርቱ የሚጀምረው ዌብ ዴቨሎፕመንት ስንማር ከኤችቲኤምኤል መጀመር ስላለበት፣ ስለዚህ ኤችቲኤምኤልን አይተናል እስከ መጨረሻው ድረስ። ሲኤስኤስንም አብረን ከኤችቲኤምኤል ጋር ማየት ሞክረናል። ጃቫስክሪፕትንም ጨርሰናል። ከዚህ በፊት በነበረው ክፍል ደግሞ የማይስኩኤል ሙሉ ቱቶሪያሉን ሰርቼላችሁ ነበር። ስለዚህ ከዚህ ቀጥሎ የሚመጣው ደግሞ የፒኤችፒ ቱቶሪያል ነው ማለት ነው። ከዛሬ ጀምሮ እንግዲህ በየሁለት ቀኑ በተከታታይ ይሄ የፒኤችፒ ቱቶሪያልን እናያለን ማለት ነው። የፒኤችፒ ቱቶሪያልን አቀርብላችኋለሁ። ስለዚህ ፒኤችፒን የምንማርበት ሴሽን ላይ ደርሰናል ማለት ነው። እንደተለመደው ለዚህ ቻናል አዲስ የሆናችሁ ልጆች ካላችሁ ወይም ደግሞ ለቻናሌን ቪዲዮ እየተመለከታችሁ እስካሁን ቤተሰብ ያልሆናችሁ ሰብስክራይብ ያላደረጋችሁኝ ካላችሁ ይህን አስተማሪና ጠቃሚ የሆነ የቴክኖሎጂ ቻናል ሰብስክራይብ በማድረግ ተጠቃሚ እንድትሆኑ፣ ሰብስክራይብ በነጻ ነው። ስለዚህ ሰብስክራይብ እንድታደርጉና የደወል ምልክቱን በመጫን ለዚህ ቻናል ቤተሰብ በመሆን ሁልጊዜ የሚለቀቁ ጠቃሚ ትምህርቶች በኖቲፊኬሽን አማካኝነት ከማንኛውም ሰው ቀድሞ ለእናንተ ይደርሳችኋል ማለት ነው። ስለዚህ ዛሬ የመጀመሪያውን የፒኤችፒ ኢንትሮዳክሽን ፓርቱን ነው የምናየው ማለት ነው። በተከታታይ ሌላ ቪዲዮ ጣልቃ ሳናስገባ የፒኤችፒ እስኪያልቅ ድረስ እንቀጥላለን ማለት ነው። ስለዚህ ዛሬ የምናየው የመጀመሪያውን ፓርት ነው የሚሆነው። ጊዜያችን ሳናጠፋ ወደ ክፍል አንድ እንለፍ። እሺ እንግዲህ ተመልሰን ተገናኝተናል። የመጀመሪያው ቱቶሪያላችን ወይም ደግሞ ፓርት ዋን ክፍል አንድ የሚሆነው ኢንትሮዳክሽን ቱ ፒኤችፒ ነው። ፒኤችፒ አጠቃላይ ስለ ፒኤችፒ ኢንትሮዳክሽን፣ ፒኤችፒ ምንድነው፣ ምን ይመስላል የሚለውን ኢንትሮ የተወሰነ ቤዚክ ኮንሴፕትስ የምትይዙበት የመጀመሪያው ክፍል ዛሬ አቀርብላችኋለሁ ማለት ነው። እስከ መጨረሻው ድረስ ቪዲዮውን እንድትከታተሉ እየጋበዝኩ ስለዚህ ፒኤችፒ ለመማር ወይም ደግሞ ቴክ ዚስ ኮርስ ዜር ኢዝ ሰም ፕሪሪኩዌስት ኮርስስ። ይህን ኮርስ ለመውሰድ ወይም ፒኤችፒን ከመማራችን በፊት መማር ያለባችሁ ወይም ቀድማችሁ ቤዚክ ኮንሴፕት ሊኖራችሁ የሚገቡ የተለያዩ ኮንሴፕቶች አሉ። ቅድም መግቢያ ላይ እንደነገርኳችሁ ኤችቲኤምኤልን፣ ከዛ ሲኤስኤስ፣ ጃቫስክሪፕት፣ ማይስኩኤልን ያስተማርኳችሁ ያለ ምክንያት አይደለም። ምክንያቱም ለፒኤችፒ ቅድመ ሁኔታ ወይም ግብአት የሚሆኑ ኮርሶች ስለሆኑ ማለት ነው። ፒኤችፒን ከመማራችሁ በፊት ከዚህ በፊት ልታውቋቸው የሚገቡ ኮርሶች አሉ ማለት ነው። የመጀመሪያው ምንድነው? ኤችቲኤምኤል የምንለው ነው። በዚህ ቻናል የኤችቲኤምኤል ቱቶሪያል በሚገባ ተሰርቷል። ለዚህ ግብአት የሚሆኑ ቱቶሪያሎችን የሰራውበትን ፕሌሊስት ሊንክ እዚህ ቪዲዮ ዲስክሪፕሽን ላይ አስቀምጥላችኋለሁ። ሲምፕሊ ክሊክ እያደረጋችሁ ሊንኩን በመጠቀም ኤችቲኤምኤልንም ሲኤስኤስ፣ ጃቫስክሪፕት፣ ማይስኩኤልን ማየት ትችላላችሁ ማለት ነው። ስለዚህ የመጀመሪያው ፕሪሪኩዌስት ኤችቲኤምኤል ነው። ምክንያቱም በፒኤችፒ ኮድ ውስጥ ኤችቲኤምኤልን ማካተት ግድ ስለሚለን ወይም ስለምንጠቀም ኤችቲኤምኤልን ቀድሞ ማወቅ ወይም የተወሰነ ግንዛቤ ሊኖራችሁ ይገባል የግድ ማለት ነው። ሁለተኛው ሲኤስኤስ ነው። ሲኤስኤስም እንደዚሁ የአንድን ዌብሳይት ወይም ደግሞ የአንድ ዌብ ፔጅ ስማርት የሚያደርግልን የሚያሳምርልን ሞር ቢዩቲፋይ የሚያደርግልን ነው። ኤችቲኤምኤል ስትራክቸሩን ለመስራት የሚጠቅመን ነው። ሶስተኛው ጃቫስክሪፕት ነው። ይሄ ደግሞ አንድ ዌብ ፔጅ ክሬት ከተደረገ በኋላ ጃቫስክሪፕት ኢንተራክት እንዲያደርግ ይጠቅመዋል። ነፍስ የሚዘራበት ጃቫስክሪፕት ነው። ኤችቲኤምኤል ስትራክቸሩን ዲዛይን እናደርግበታለን። ሲኤስኤስ ደግሞ ያንን ዲዛይን ቢዩቲፋይ ማድረግ፣ አትራክቲቭ ማድረግ፣ ማሳመር፣ ግራፊካል ዩዘር ኢንተርፌሱን የማሳመር ስራ ነው የሱ ስራ። ስለዚህ እነዚህ ሶስት ኮርሶች ፕሪሪኩዌስት ናቸው ማለት ነው። እነዚህ ግዴታ ፕሪሪኩዌስት ናቸው። እነዚህን ማወቅ ይኖርባቸዋል። ስለዚህ እስካሁን መረጃ የሌላችሁ አዲስ ጀማሪዎች ካላችሁ ትችላላችሁ።
ካሁኑ ሰዓት ጀምራችሁ HTML CSS እና ጃቫስክሪፕትን ቱቶሪያሎችን በማየት ወደዚህ ማለፍ ትችላላችሁ ማለት ነው። ሌላው እና አራተኛው አስፈላጊ ነገር ኦፕሽናል ነው፣ የግድ አይደለም። ከPHP በኋላም ሊወሰድ ይችላል SQL አራተኛው አስፈላጊ ነገር ነው ማለት ነው። ስለዚህ SQLንም ባለፈው ወደ 1 ሰዓት ከ51 ደቂቃ አካባቢ በአንድ ቪዲዮ አሪፍ ቱቶሪያል ሰርቻለሁ። እሱንም ማየት ይኖርባችኋል ማለት ነው። ኦፕሽናል ነው ይሄ፣ ሶስቱ ግን ግዴታ ናቸው ብያቸዋለሁ። ነገር ግን የተሟላ ዌብሳይት ወይም ደግሞ የተሟላ የዌብሳይት እውቀት የሚኖረን SQLን ስንጠቀም ስለሆነ ስለዚህ HTML CSS እና ጃቫስክሪፕት ክላይንት ሳይድ ላንጉጅ ነው የሚባሉት፣ በዩዘሩ ሳይድ ያሉ ላንጉጆች ናቸው። PHP ደግሞ ሰርቨር ሳይድ ነው። እንግዲህ በሰርቨር ሳይድ ወይም ደግሞ በሰርቨር በኩል ራን የሚሆን ፕሮግራም ነው ማለት ነው። ስለዚህ SQL ደግሞ ዳታቤዝ ነው። ስለዚህ በሰርቨር ሳይድ PHP ያለ SQL ሙሉ ሊሆን አይችልም ማለት ነው። ስለዚህ SQLን ከዚህ PHP ቱቶሪያል በኋላ ማየት ትችላላችሁ፣ ወይም ቀድማችሁ ማየት ትችላላችሁ። ኤኒዌይስ የሁሉንም ሊንክ አስቀምጥላችኋለሁ ማለት ነው። ሶ ወደ ቀጣዩ ስንሄድ ዋት ኢዝ PHP የሚለውን ነው የምናየው። PHP ምንድን ነው? እስኪ PHP ምንድን ነው? PHP የሚለውን ምንም አይነት ኮንሴፕት የሌለው ሰው PHP ምንድን ነው ብሎ ቢጠይቅ፣ ስለዚህ PHP ኢዝ a server scripting language። PHP የምንለው ቅድም እንደነገርኳችሁ ሰርቨር ሳይድ ላንጉጅ ነው ወይም ሰርቨር ስክሪፕቲንግ ላንጉጅ ነው። በሰርቨሩ በኩል ኢምፕሊመንት የሚደረግ እና ማኒፑሌት የሚሆን የፕሮግራሚንግ ላንጉጅ ወይም የዌብ ዴቨሎፕመንት ላንጉጅ አይነት ነው ማለት ነው። and it is powerful tool for making dynamic and interactive web pages። ዳይናሚክ የሆነ ተለዋዋጭ የሆነ እና ኢንተራክቲቭ የሆነ ዩዘሩ በክሊያንቱ ሪኩዌስት ያደርጋል፣ ሰርቨሩ ደግሞ ሪስፖንድ ያደርጋል ማለት ነው። ስለዚህ there is an interaction between server and client። so ይሄንን ለማድረግ የግድ PHP አስፈላጊ ነው ማለት ነው፣ PHPን ማወቅ። and PHP የሚለው ወርድ አክሮኒም ነው ወይም አብሪቪዬሽን ነው። ስለዚህ PHP የሚለው stands for hypertext preprocessor ማለት ነው። hypertext preprocessor። ስለዚህ hypertext preprocessor ሲያጠር ነው PHP የሚለውን ስያሜ የሰጠው ማለት ነው። and PHP is a widely used open source scripting language። PHP እንግዲህ በጣም በሰፊው ጥቅም ላይ የሚውል ዌብሳይት ዴቨሎፕ ለማድረግ ጥቅም ላይ የሚውል ፕሮግራሚንግ ላንጉጅ ነው ወይም ስክሪፕቲንግ ላንጉጅ ነው ማለት ነው። and it is open source ነው፣ ፍሪ ነው። ማንኛውም ሰው በነጻ ዳውንሎድ አድርጎ መጫን መጠቀም ይችላል። it is not commercial ለኮመርሻል ፐርፐዝ የተሰራ አይደለም፣ ፍሪ ነው ማለት ነው። ስለዚህ በነጻ መጠቀም እንችላለን PHP scripts are executed on the server። ቅድም ተናግሬያለሁ። ሰርቨር ሳይድ ላንጉጅ ስለሆነ ኤክሲኪዩት የሚደረገው በክላይንቱ በኩል ሳይሆን በሰርቨር ሳይድ በኩል ነው ማለት ነው። PHP is free to download and use። ቅድም ይሄንም ተናግሬያለሁ። ኦፕን ሶርስ ነው፣ ፍሪ ነው፣ ዳውንሎድ ማድረግ እና መጠቀም እንችላለን በነጻ ብያቸዋለሁ። so it is integrated with a number of popular database። የተለያዩ ዳታቤዞች ታዋቂ የሆኑ ትልልቅ ዳታቤዞች ጋር በቀላሉ ኢንቴግሬት መሆን የሚችል ነው ማለት ነው። PHPን ተመራጭ የሚያደርገው ፎር ኤግዛምፕል MySQL፣ Oracle፣ Informix፣ Microsoft SQL Server እነዚህ እና ሌሎችም ፖፑላር የሆኑ ዳታቤዞች ጋር በቀላሉ ኢንቴግሬት ማድረግ የሚችል ስክሪፕቲንግ ላንጉጅ ነው ማለት ነው። the next one what is PHP ፋይል ነው። አሁን ደግሞ PHP ምንድን ነው ብለናል። በPHP የተፈጠረ ወይም ደግሞ PHP ነው ብለን የምንፈጥረው ፋይል፣ ያ ፋይል ምን አይነት ፋይል ነው የሚለውን ስናይ የመጀመሪያው PHP ፋይል ካን ኮንቴን ቴክስት ሊይዝ ይችላል። ሁለተኛው HTML ታጎችን ሊይዝ ይችላል። ቅድም እነዛን ሶስት ነገሮች HTML፣ CSS እና ጃቫስክሪፕት መማር አለብን ቀድመን ያልኩት ለዛ ነው፣ ይቅርታ። ስለዚህ ቴክስት HTML ሊይዝ ይችላል፣ CSS ኮድ በPHP ፋይል ውስጥ ሊኖር ይችላል፣ ጃቫስክሪፕት ኮድ በPHP ውስጥ ሊኖር ይችላል፣ and itself PHP ራሱ በዛ ውስጥ ሊኖር ይችላል ማለት ነው። ስለዚህ PHP ፋይል can contain text HTML CSS JavaScript and PHP itself። እነዚህን ነገሮች ሁሉ
በአንድ ሊይዝ ይችላል የፒኤችፒ ፋይል የምንለው ማለት ነው። ሶ ፒኤችፒ ፋይል ሃቭ ኤክስቴንሽን ፒኤችፒ ፋይል ምን አለው? ኤክስቴንሽን አለው። ፋይል ኤክስቴንሽኑ ዶት ፒኤችፒ ነው። ማንኛውም የፒኤችፒ ፋይል ሴቭ ስናደርግ ዶት ፒኤችፒ ብለን ነው ሴቭ የምናደርገው። ፋይል ኤክስቴንሽኑ ይሄ ነው። ኤችቲኤምኤል ላይ ዶት ኤችቲኤምኤል እንላለን። ሲኤስኤስ ላይ ዶት ሲኤስኤስ እንላለን። ጃቫስክሪፕት ላይ ዶት ጂኤስ እንላለን። ስለዚህ ፒኤችፒ ላይ ደግሞ ዶት ፒኤችፒ ብለን ሴቭ ስናደርግ ለኮምፓይለሩ ፒኤችፒ ፋይል እንደሆነ እየነገር ነው ማለት ነው። ስለዚህ ዶት ፒኤችፒ ብለን ሴቭ ማድረግ ግድ ይለናል ማለት ነው። ዋት ካን ፒኤችፒ ዱ? ስለዚህ ፒኤችፒ ምን በፒኤችፒ ምን ላደርግ እንችላለን ወይም ፒኤችፒ ምን ሊሰራ ይችላል የሚለውን ስናይ ደግሞ ፒኤችፒ ራንስ ኦን ቫሪየስ ፕላትፎርም ፒኤችፒ ፕላትፎርም ኢንዲፔንደንት ነው። ማንኛውም ፕላትፎርም ራን መሆን የሚችል ነው ማለት ነው። እዚህ ጋር እንደምታዩት ዊንዶውስ፣ ሊነክስ፣ ዩኒክስ፣ ማክ ኦፕሬቲንግ ሲስተም ኢቲሲ ዊንዶ ኦፕሬቲንግ ሲስተም ሊሆን ይችላል፣ ሊነክስ ሊሆን ይችላል፣ ዩኒክስ ሊሆን ይችላል፣ ማክ ሊሆን ይችላል። በማንኛውም ኦፕሬቲንግ ሲስተም ፒኤችፒን መጠቀም እንችላለን። ኮምፓቲብል ነው ማለት ነው። ስለዚህ ፕላትፎርም ኢንዲፔንደንት ነው ማለት እንችላለን። ኤንድ PHP is compatible with almost all server used today በዚህ ሰዓት የምንጠቀማቸውን ብዙዎቹን ሰርቨሮች almost all ማለት ይቻላል ሁሉንም ሰርቨሮች ከነዛ ጋር በቀላሉ ኢንተግሬት መሆን ይችላል ማለት ነው። ኮምፓቲብል ነው። and PHP supports a wide range of database ቅድም ተናግሬያለሁ። በጣም ብዙ የዳታቤዝ አይነቶች አሉ። ከነዛ ሁሉ ጋር በቀላሉ ኢንተግሬት ማድረግ የሚችል ስክሪፕቲንግ ላንጉዌጅ ነው ማለት ነው። and PHP is a free scripting language you can download and use it for free በነጻ መጠቀም የምንችለው free scripting language ነው ማለት ነው። PHP is easy to learn and run efficiently on the server side ስለዚህ PHP ከባድ አይደለም። አሁን ኢንትሮዳክሽን ስለሆነ ከብራ ብላችሁ እንዳታስቡ ለመማርም ቀላል ነው። ራን ለመሆንም ኤፊሽንትሊ በሰርቨሩ ሳይድ ራን መሆን የሚችል ነው። ከባድ አይደለም ማለት ነው። it is easy ሶ ፓርት 1 ይሄን ይመስላል። አጠቃላይ የፒኤችፒ ኢንትሮዳክሽን ይሄን ይመስላል። ስለዚህ ስለ ፒኤችፒ ቤዚክ የሆኑ ኮንሴፕቶችን እንደጨበጣችሁ ተስፋ አድርጋለሁ። ስለዚህ በቀጣይ በክፍል 2 እዚህ ጋር እንደምታዩት የምናየው ኢንቫይሮንመንት ሴትአፕ ኢንቫይሮንመንት ነው። ለፒኤችፒ ኮምፒውተራችን ላይ ፒኤችፒ ኮድን ራን ለማድረግ ወይም ለመጠቀም ኢንቫይሮንመንት ሴትአፕ ማድረግ ይኖርብናል ማለት ነው። ስለዚህ ፒኤችፒን ኢንስቶል እናደርጋለን። ማይስኩኤል ያስፈልገናል፣ ኢንስቶል እናደርጋለን። ኮድ ኤዲተር ያስፈልገናል፣ ፒኤችፒ ኮድ ኤዲተር። እነሱን እንዴት ኢንስቶል ማድረግ እንደምትችሉ በቀላሉ በቀጣይ ክፍል ይዤላችሁ እመጣለሁ ማለት ነው። እስከመጨረሻ ስለተከታተላችሁኝ አመሰግናለሁ። ይሄን ቪዲዮ ላይክ ማድረጋችሁን አትርሱ። ቻናሉን ሰብስክራይብ አድርጉ። በቀጣይ እስከምንገናኝ ድረስ ይመቻችሁ። ባይ